ጀነራል ታደሰ የት ናቸው? የመቀለ አየር ማረፊያ መግቢያና መውጫ እየተጠበቀ ነው። ከቀናት በፊት በአክሱም ተመክሮባቸው ትላንት ከባድ መፈንቅለ መንግስት ሙከራ የተደረገባቸው ፕሬዝዳንቱ ያለበት እንደማይታወቅ ተገልጿል። መስማማት ካልቻሉ እገባበታለሁ ትራምፕ ጉድ አሰሙ። አሜሪካ በቀይ ባህር ጉዳይ አዲስ ስትራቴጂ ይፋ አደረገች። ታዬ ደንዳ 7 ዓመት ተፈረደባቸው። በቅርቡ ከቀረቡባቸው ክሶች ነፃ ተብለው አዲስ ክስ የተመሰረተባቸው ታዬ ደንዳ ረጅም እስር ተፈርዶባቸዋል። በትላንትናው ዕለት በሞንጆርኖ ታጣቂዎች ቢሮአቸው የተወረረባቸው ጀነራል ታደሰ የበላ ጅብ እስካሁን ድምፁን አጥፍቷል። ጀነራሉ ከእሁድ ውጪ ታይቶ አለማወቃቸው ያስጨነቃቸው ደጋፊዎቻቸው ጀነራሉ የት ናቸው እያሉ ይገኛሉ። ከቀናት በፊት በአክሱም በነበረ ስብሰባ ላይ ከነደብረጽዮን ጋር ተጣልቶ የተመለሱትና ትላንት ከባድ መፈንቅለ መንግስት ሙከራ የተደረገባቸው ፕሬዝዳንቱ ያሉበት እንደማይታወቅ የተገለጸ ሲሆን የመቀለ አየር ማረፊያ መግቢያና መውጫ እየተጠበቀ ስለመሆኑም የተሰማው። በሌላ በኩል ደግሞ በወደቡ ጉዳይ ትራምፕ ሊገቡበት መሆኑን የተመለከተ መረጃ ወጥቷል። መረጃው ለአስመራ ሰዎች ከባድ መርዶ ሊሆን ይችላል እየተባለ ነው። ትራምፕ በቀይ ባህር ጉዳይ ይፋ ባደረጉት አዲስ ስትራቴጂ መስማማት ካልቻሉ ይገባበታሉ ሲሉ ጉድ አሰምተዋል። ወዲህ ደግሞ በቅርቡ ከቀረቡባቸው ክሶች ነፃ ተብለው አዲስ ክስ የተመሰረተባቸው ታዬ ደንዳ ላይ የተፈረደው ረጅም ዓመት እስር ጨምረን በዝርዝር መረጃዎችን ይዘን ተገኝተናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ታዬ ደንዳ 7 ዓመት ተፈረደባቸው። በቅርቡ ከቀረቡባቸው ክሶች ነፃ ተብለው አዲስ ክስ የተመሰረተባቸው ታዬ ደንዳ ረጅም እስር እንደተፈረደባቸው ከችሎት ተሰምቷል። የቀድሞው የሰላም ሚኒስቴር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንዳ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈርዶባቸዋል። አቶ ታዬ ዛሬ አርብ ህዳር 26 2018 ዓ.ም የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። የአቶ ታዬ ጠበቃ መሰማት የነበረባቸው 3 የመከላከያ ምስክሮች ነበሩ። እነርሱ ሳይሰሙ ቀርተዋል። የፍርድ ቤቱን ውሳኔ እናከብራለን፣ ነገር ግን ቅሬታዎች አሉ ሲሉ ለቢቢሲ አፋን ኦሮሞ ተናግረዋል። አቃቢ ሕግና ተከሳሹ አቶ ታዬ ደንዳ ከቤታቸው በተገኘ ህገወጥ የጦር መሳሪያ ክስ ላይ ሲከራከሩ የቆዩ ሲሆን በክርክሩ ወቅት አቃቢ ሕግ 2 ምስክሮች አቅርቦ አስመስክሯል። አቶ ታዬ የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታን ጠባቂዎቻቸው መልቀቃቸውን በመጥቀስ የደህንነት ስጋቶች ስላለባቸው መሳሪያ እንዲሰጣቸው መጠየቃቸውን ለፍርድ ቤቱ ገልጸው ኮሚሽነሩ መሳሪያ ይሰጠኝ የሚለውን ለጠቅላይ ሚኒስትር ጽሕፈት ቤት ደብዳቤ እንዲጽፉ እንደነገሯቸው ገልጸዋል። ከዚያም በወቅቱ የሰላም ሚኒስተር የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት አቶ ብናልፍ አንዱዓለም ደብዳቤ እንዲጽፉላቸው መጠየቃቸው ለችሎቱ አስረድተዋል። ይሁን እንጂ ደብዳቤ ከመጻፍ ይልቅ በቃል ይሻላል ተብሎ የሚፈልጉትን ጦር መሳሪያ እንዲታጠቁ ከስምምነት ላይ መድረሳቸውን ተናግረዋል። በዚህ መሰረት በ2015 ዓ.ም አንድ ክላሽ ጥይት ከያዘ 2 ካዝና ጋር ከግለሰብ ተቀብለው መውሰዳቸውን ይህም ፍቃድ ሳይወጣለት በቁጥጥር ስር መዋላቸውን ተናግረዋል። ይህንን እንዲያስረዱላቸው ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከንቲባ አዳነች አቤቤ፣ አምባሳደር ብናልፍ አንዱዓለም፣ ምክትል ኮሚሽነር መላኩ ፈንታና የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒን የመከላከያ ምስክሮችን በማድረግ አቅርበዋል። ሆኖም ፍርድ ቤት ቀርበው ምስክርነታቸው ለመስጠት የቻሉት አምባሳደር ብናልፍ አንዱዓለምና ኮሚሽነር መላኩ ፈንታ ብቻ ናቸው። የተከሳሹ ጠበቃ አቶ አበራ ንጉሱ ቀሪዎቹ 3 የመከላከያ ምስክሮች አለመመስከራቸው ለቅጣት ውሳኔው መክበድ ከፍተኛ አስተዋጽኦ አድርጓል ይላሉ። ፍርድ ቤቱ በሬጂስተር በኩል ለማቅረብ ያደረገው ተደጋጋሚ ሙከራ አልተሳካም። የፌዴራል ፖሊስም የመጥሪያ ወረቀት እንዲያደርሳቸው ሙከራ ተደርጎ ለመቅረብ አልቻሉ። ይህም የደንበኛዬን ራሱን የመከላከል ህገ መንግስታዊ መብት ጎድቶታል ብለዋል። የተላለፈው ውሳኔ ደንበኛዬን መሰረታዊ ራስን የመከላከል መብትን የጣሰ በመሆኑ ጥፋተኛ መባሉን እንቃወማለን ያሉት ጠበቃው ቅጣቱ አስተማሪ ነው ብለን አናምንም፣ የተጣለው ቅጣት በጣም ከፍተኛ ነው ብለን እናምናለን ሲሉ አክለዋል። በውሳኔው ላይ ይግባኝ እንደማይጠይቁም ለቢቢሲ ተናግረዋል። አቃቤ ሕግ 3 ተጨማሪ ክሶችን በአቶ ታዬ ደንዳ ላይ ያቀረበ ሲሆን ይህን ለማየት ችሎቱ ለታህሳስ 8 2018 ዓ.ም ቀጠሮ ሰጥቷል። አቶ ታዬ አሁን የ7 ዓመት እስር የተፈረደባቸው ከቀረቡባቸው ክሶች መካከል በአንደኛው ሲሆን ከሳምንት በፊት 3 ተጨማሪ ክሶች እንደቀረባቸው መገለጹ ይታወሳል።
ጠበቃቸው አቶ አበራ ንጉሱ እንደተናገሩት ሶስቱ ክሶች ሁከትና ብጥብጥ ማስነሳት እንዲሁም በሕግ የተመረጠ መንግስትን በኃይል ለመናድ መሞከር፣ በመከላከያ ሰራዊት ላይ ሐሰተኛና የሚያደናግር መረጃ መንዛትና አገርን የመድፈር ወንጀል ናቸው። በቀጣይ መረጃ በወደቡ ጉዳይ ትራምፕ ሊገቡበት መሆኑ የተመለከተ መረጃ ወጥቷል። መረጃው ለአስመራ ሰዎች ከባድ መርዶ ሊሆን ይችላል እየተባለ ነው። ትራምፕ በቀይ ባህር ጉዳይ ይፋ ባደረጉት አዲስ ስትራቴጂ መስማማት ካልቻሉ እገባበታለሁ ሲሉ ጉድ አሰምተዋል። የአሜሪካ መንግስት በ29 ገጽ የተቀነበበ የብሔራዊ ደህንነት ስትራቴጂ ናሽናል ሴኩሪቲ ስትራቴጂ ይፋ አድርጓል። ይፋ በተደረገው የአሜሪካ ብሔራዊ ደህንነት ስትራቴጂ አፍሪካን በተመለከተ በገጽ 29 ስር በሰፈረው ሀተታ ለአፍሪካ ሀገራት የሊበራል አይዲዮሎጂን የማስረጽና እርዳታን ከማቅረብ ዘልማዳዊ የአሜሪካ ፖሊሲ በመላቀቅ የንግድ ትብብርና አጋርነትን ወደ መፍጠር መሸጋገርን የገለጸ ሲሆን በአፍሪካ አህጉር የተፈጠሩ ግጭቶችን ማስቆም እንዲሁም በቀጣይ ጊዜ ሊከሰቱ የሚችሉ ግጭቶችን በዋነኝነትም በኢትዮ ኤርትራ፣ ሶማሊያ መካከል ግጭት እንዳይፈጠር ይሰራል በማለት በቀይ ባህር ቀጠና ላይ የአሜሪካን ብሔራዊ ጥቅም አደጋ ላይ የሚከት ብሎም የቀጠናውን ሰላም የሚያደፈርስ ማንኛውንም እንቅስቃሴ እንደማይታገዝ በግልጽ ቋንቋ ማስቀመጡ ለአስመራ አዛውንቱ ሹማምንት እንደ ከባድ ቡጢ አናት የሚያዞር ሊሆን ይችላል እየተባለ ይገኛል። የአሜሪካን ብሔራዊ የደህንነት ፖሊሲዋን ይፋ ያደረገችው የሩሲያና የአረብ ፈርጣማ ሀገራት በቀዩ ባህር ላይ ልዩ ፍላጎታቸውን ይዘው ብቅ ማለት በጀመሩበት ወቅት ብቻ ሳይሆን እነዚሁ ሀገራትም የኢትዮጵያና ኤርትራን የባህር በር ፍላጎት ይገባኛል ውዝግብ እንደ መሳሪያ በመጠቀም የራሳቸውን ጥቅም ለማስጠበቅ ወገንና ጠላት ሆነው የየራሳቸው ተወካይ ለመምረጥ እየተሯሯጡ ባሉበት ወቅት መሆኑ ለአሜሪካ በቀላሉ የሚታይ አልሆነም የሚሉ ተንታኞች አሜሪካ በኢትዮጵያና በኤርትራ መካከል ግጭት እንዳይፈጠር ካላት ጽኑ ፍላጎት በመነሳት ከኢትዮጵያ በግፍ የተወሰደውን የአሰብ ወደብና የቀይ ባህር ዳርቻ በግልምጫም ሆነ በቁንጥጫ ወደ ባለቤቱ እንዲመለስ ለማድረግ ጫና ከማድረግ አይመለሱም እያሉ ሲሆን፣ ሌላኛው ትራምፕ በኤርትራ ላይ የሚያስጨክናቸው ጉዳይ ደግሞ አሜሪካ ጣልቃ ባትገባም ኢትዮጵያ የወደቡን ጉዳይ በራሷ ለማጠናቀቅ አቅሙና ቁርጠኝነቱ እንዳላት በሚገባ ማወቃቸውን ሲሉም ያክላሉ። በቀጣይ መረጃ በትላንትናው ዕለት በታጠቁ ኃይሎች ቢሮአቸው ተከቦ የዋሉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ድምጻቸው ጠፍቷል። ከቀናት በፊት በአክሱም ተመክሮባቸው ትላንት ከባድ መፈንቅለ መንግስት ሙከራ የተደረገባቸው ፕሬዝዳንቱ ያሉበት እንደማይታወቅ ተገልጿል። ጀነራሉ ከእሁድ የአክሱም ክብረ በዓል ወዲህ በአደባባይ አለመታየታቸውን ተከትሎ ጀነራሉ የት ናቸው የሚለው ጥያቄ ተበራክቷል። የህወሓት ታጣቂዎች በትላንትናው ዕለት በመቀለ በትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤትና በሌሎች ተቋማት ላይ የወሰዱትን እርምጃ ተከትሎ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አሁን የትና በምን ሁኔታ ላይ እንደሚገኙ እስካሁን የታወቀ ነገር የለም። ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ቅርበት እንዳሉ የሚገለጸው አውራምባ ሚዲያ እንደዘገበው እንቅስቃሴው ጀነራል ታደሰን ከስልጣን በማውረድ ዶክተር ደብረጽዮንን ለመተካት ባሳለፍነው እሁድ በአክሱም ከተማ የተጠነሰሰ ሴራ መሆኑን በዝርዝር አመልክቷል። በጀነራሉ ላይ የህወሓት መሪዎችና የጦር አዛዦች በተጨማሪ የኤርትራ ባለስልጣናትም እንደተነሱባቸው ተመላክቷል። እሁድ ዕለት በአክሱም ከተማ ከተከበረው የአክሱም ጽዮን ማርያም ክብረ በዓል ጋር ተያይዞ በጀነራል ታደሰና በህወሓት መካከል የተፈጠረው ልዩነት መነሻው የአክሱም ጽዮን ማርያም በዓልን የፖለቲካ መድረክ ለማድረግና የጽምዶ ፕሮግራም ማስፈጸሚያ እንዲሆን የተያዘው እቅድ ጀነራሉ መቃወማቸው እንደሆነም ተመላክቷል። ጀነራል ታደሰ ወረደ በአክሱም ጽዮን ማርያም ክብረ በዓል ላይ የኤርትራ ካህናት እንዲገኙና በምላሹም የትግራይ ተወላጅ ካህናት ወደ አስመራ እንዲጓዙ ታቅዶ የተያዘው መርሃ ግብር ለትግራይ ህዝብ አይጠቅመውም የሚል አቋም በመያዛቸውና በቅዱ መሰረት የሚቀጥል ከሆነ እኔ አልገኝም በማለታቸው ፕሮግራሙ ተሰርዟልም ነው የተባለ። በህወሓትና በኤርትራ መካከል የተጀመረው ትብብር በሃይማኖታዊ ጉዳይ ጭምር ለማስተሳሰር አቅደው የተንቀሳቀሱትና የከሸፈባቸው የህወሓት መሪዎችና የጦር አዛዦች በማግስቱ ሰኞና ማክሰኞ ህዳር 22ና 23 አክሱም ላይ ባደረጉት ስብሰባ ጀነራል ታደሰ ላይ ተቃውሞ አቅርበዋል። በፌዴራል መንግስቱ ላይ ተስፋ ባለመቁረጥ እያስጠቃን ነው በሚል ጠንካራ ተቃውሞ እንዳቀረቡባቸው በአውራምባ ሚዲያ ሪፖርት ተመላክቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ መቀለ ላይ ባለባቸው ሌላ መርሃ ግብር መሰረት ስብሰባውን አቋርጠው ወደ መቀለ ሲያቀኑ በዶክተር ደብረጽዮን ሞንጆሪኖ አማካኝነት በተጠነሰሰ ሴራ ጀነራል ታደሰን ከስልጣን በማስወገድ የፕሪቶሪያው የሰላም ስምምነት ስለፈረሰ የታገደው የትግራይ አስተዳደር ይመለስ በሚል ዶክተር ደብረጽዮንን ወደ ፕሬዝዳንትነት ለመመለስ መታቀዱን ሪፖርቱ አክሎ አብራርቷል።
ወታደሮቹ ወደ መቀሌ ያደረጉት እንቅስቃሴ የሰራዊቱ አዛዦች እያወቁት መደረጉን በመዘርዘር ትላንት ሐሙስ መቀሌ ከተማ ውስጥ የታየው ግርግር አክሱም ላይ የተቀነባበረ ሴራ አካል እንደሆነ በዘገባው ላይ ተዘርዝሯል። ወደ መቀሌ የተጓዙትና እስከ ቡድን መሳሪያ የታጠቁ ታጣቂዎች በይፋ ያነሱት የደሞዝና የጥቅማ ጥቅም ጥያቄ መሆኑ ታውቋል። ታጣቂዎቹ የጊዜው አስተዳደሩ ፕሬዝዳንት ጽህፈት ቤት እንዲሁም ድምፀ ወያኔ የትግራይ ክልል ቴሌቪዥንና የመቀለ ኤፍኤም ሬዲዮ ጣቢያን ሲቆጣጠሩ ፕሬዝዳንቱ የትና በምን ሁኔታ ላይ እንደሚገኙ ግን የተገለጸ ነገር የለም። ከታጣቂዎች ጋር የተነጋገሩትም የክልሉ ጸጥታ ቢሮ ኃላፊ ሌተና ጀነራል ፍስሐ ኪዳኑና የክልሉ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ መሆናቸው ታውቋል። የስብሰባው ሂደትና ውጤትን በተመለከተ እስካሁኑ ሰዓት ድረስም የታወቀ ነገር የለም። በዚህ መሃል ታዲያ ጀነራሉ እንደ ጌታቸው ረዳ ሁሉ አዲስ አበባ ይሸሻሉ በሚል ስጋት ሳይሆን እንዳልቀረ በተገመተ ጉዳይ የመቀለ አሉላ አባነጋ አየር ማረፊያ መግቢያና መውጫው በጥብቅ እየተጠበቀ እንደሚገኝ ከመቀለ የወጡ መረጃዎች አመላክተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ጊዜ እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።